አሰላሙ አለይኩም የኔ ውድ ቤተሰቦች እንዴት ናቸው? ሁሉ ሰላም ሁሉ ሰላም ብያለሁ። እንዲሁም ክርስቲያናት ወንድሞች ሁላችሁም ሰላም ብያለሁ። እንዴት ናችሁ? እኔ ጋር ሁሉ ሰላም ነው። እና ዛሬ አንዲት ምክር ማለት ነው ለእህቶቼ ለእህት ለወንድሞቼ የሚሆን ከጠቀመ ብዬ ነው ማለት ነው። እና እስከ መጨረሻ አዳምጡ። ላይክ፣ ሰብስክራይብ፣ ሼር አድርጉልኝ የእርዱኝ። እንግዲህ ሀገር ገብቻለሁ። ቪዲዮ እስከ መጨረሻ ይሉኝ ማለት ነው። አመሰግናለሁ ያው ስለምትከታተሉኝ እና ደግሞ ሀሳባችሁን ስለምትሰጡኝ በጣም ነው የማመሰግነው። አሁንም ያላችሁ ሀሳብ ለእኔ የምትነግሩኝ በኮመንት አስቀምጡልኝ ማለት ነው። እና ዛሬ ያው የመጣሁበት ጉዳይ ወንዶችም ሆን ሴቶች ማለት ነው ሌላ ህይወትን መሰረትን ያኛው ህይወት ካልሆነ ያው ሌላ ህይወት ብንመሰረት እዛ ህይወት ላይ ልጆች ሊኖሩን ይችላሉ። እህቶቼም ለሁሉም የሚጠቅም ነው ማለት ነው። እና ልጆቻችንን ሌላ ህይወት መሰረትን ብለን ልጆቻችንን መተው የለብንም ማለት ነው። እና አሁን ጊዜ ደግሞ ልጆች በጣም ፈጣን ናቸው። እንደኛ ጊዜ አይደለም፣ እንደ ድሮ እንደኛ ጊዜ አይደለም። እና ያው እኛ ባደግንበት መሰረት ማየት የለብንም ማለት ነው። ልጆቻችንን ሌላ ነገር ባናደርግላቸው ፍቅር ነው የሚፈልጉት ከኛ ማለት ነው። ሌላ ህይወት ውስጥ መስርተን ወይ ለቤተሰብ ወይም ደግሞ ለእናታችን ሰጥተን ከሆነ እና ልጆቻችንን ደውለን ማውራት ያሉበት ነገር መከታተል እዛ ጋር አሉ ብቻ ብለን ጥለን እኛ ህይወታችንን የራሳችንን ህይወት ብቻ መቀጠል የለብንም ማለት ነው። እና ለሁሉም የሚጠቅም ነው። እና ልጆቻችንን በአግባቡ ማለት ነው አለብን። ያው እኔ ከገጠመኝ ነገር ነው፣ በዙሪያዬ ካጋጠመኝ ነገር ነው ተነስቼ ነው ያለ ምክንያት አይደለም ይሄ ቪዲዮ የሰራሁት ማለት ነው። እና ከጠቀማችሁ ብዬ ነው። እናንተም ይጠቅማል፣ የሚጠቅም ነገር ነው። እና ልጆቻችንን መተው የለብንም። ልጆቻችንን መከታተል አለብን። ሌላ እዛ ህይወት ያው እንደተጣሉ ነው በቃ የሚያስቡት ማለት ነው። እኛ ሌላ ህይወት መስርተን ከዛ ያን ልጅ ወልደን ለቤተሰቦቻችን የወለድነውን ልጅ ብንሰጥ ማለት ነው እነሱ በቃ እኔ አልፈለግም የሚል ነገር ነው ሀሳብ የሚመጣላቸው። አሁን ጊዜ ልጆች ደግሞ በጣም ፈጣን ናቸው። እና ልጆቻችንን መከታተል አለብን። ያው በቀን ቀን ባናገኛቸው በ3 ቀን በ4 ቀን እየደወልን እንዴት ናችሁ፣ እንዴት ነበረ ውሏችሁ፣ እንዴት ነበር በቃ ብለን ብቻ መከታተል አለብን ማለት ነው። እና ያልሆነ እርምጃ ውስጥ ይገባሉ። በጣም ከባድ ነው ማለት ነው። እና ያው በእኛ ጊዜ እኛ ከትምህርት ቤት ቤተሰብ አሁን እኔ በራሴ በልጅነቴ ሰው ነው ያሳደገኝ ማለት ነው። ከእናት አባቴ ጋር አላደኩም። ሰው ለሰው ተሰጥቼ ነው ያደግኩት። እና የተመታሁ ምን እያልኩ ነው ያደግኩት ማለት ነው። እና የአሁን ጊዜ ልጅ እንደዛ እንኳን ልትመቱት መልስ ራሱ እኔ አሁን በራሴ ማለት ነው ቀና ብዬ ራሱ አላያቸውም ማለት ነው። ለምን ጊዜው ማየት አለብን። የእኛ ጊዜ እና የእነሱ ጊዜ አንድ አይደለም። አሁን ብዙ ነገር ያያሉ። እኛ ምን እናይ ነበር? ቴሌቪዥን አለ፣ ስልክ አለ፣ ብዙ ነገር ነው የሚከታተሉት። እና ብዙ ቴክኖሎጂ አሁን ስለተራቀቀ ያን እንደኛ ጊዜ አይደለም እንደምታውቁት። እና ልጆቻችንን መከታተል አለብን። እዚህ ምድር እስካመጣናቸው ድረስ ግዴታችን ወደን ፈቅደን ሳይሆን ከግዳችን ማለት ነው ግዴታችን ልጆቻችን በጣም መከታተል አለብን። ምንም እነሱ ንጹህ ፍቅር ነው የሚፈልጉት። ይሄ ጥቃቅን ነገር ሳይሆን ማለት ነው ንጹህ ፍቅር መስጠት አለብን። እንዴት ነሽ፣ ምን እየሰራሽ ነው ብለን ደውለን ስልክ ባይኖራቸው በዛ ሰው በሚኖሩበት ሰው ስልክ ደውለን መገናኘት ብቻ እዛ ጋር ያልነው ከቤተሰቤ ጋር ነው ከእናቴ ጋር ነው ምን ይቸግራታል ምናምን ብለን ንቀን መተው የለብንም ማለት ነው። ዋጋ ያስከፍለናል።
እና ጸጸቱ አንችለውም አንድ ነገር ከሆነ በኋላ ማለት ነው። እኔ ከገጠመኝ ነገር ነው እህቶቼ፣ ለእናንተ ምክር ይሆናቸዋል ብዬ ነው ማለት ነው። እና በጣም አስቸጋሪ ነው። አሁን ጊዜ ልጅ ማሳደግ በጣም ከባድ ነው ማለት ነው። ከባድ ጊዜ ነው ወላሂ በጣም አሁን ስታናግሯቸው ራሱ አላህ እንግዲህ ቀልብ ይስጣቸው እንጂ እና በጣም ከባድ ነው። ልጆቻችንን መከታተል አለብን። ለቤተሰብ ወለድን፣ ለቤተሰብ ቃል ሰጥተን ዝም ብለን እነሱ የተጣለ ስሜት ነው የሚሰማቸው ማለት ነው። በቃ እኔ አትፈልገኝ፣ እኛ ሌላ ህይወት መስርተን ስንኖር ማለት ነው። እኔ ስለማልፈለግ ነው ከዛ ቤተሰብ ያው ተቀንሼ እንደዚህ ለሰው የተሰጠሁት እና ይላሉ ማለት ነው። ያስባሉ ጭንቅላታቸው በጣም ፈጣን ናቸው። አሁን ጊዜ ልጆች ያው እንደ ራሳችን እንደ በፊት ማየት የለብንም። በጣም አስቸጋሪ ጊዜ ላይ አሁን ያለነው ማለት ነው። በጣም ከባድ ነው። ከሰው ጋር ይገናኛሉ፣ ከጓደኛ ይገናኛሉ፣ ያወራሉ ከትምህርት ቤትም እና በጣም አስቸጋሪ ነው። ልጆቻችን በጣም መከታተል አለብን። እኔ አሁን እዛ ሁኜ ማለት ነው እዛ ሁኜ እያንዳንድ ሰከንዷ ማለት ነው ሀሳቤ እነሱ ጋር ነው። ጠዋት ስነሳ ወላሂ ይጨንቀኛል። እንዴት ዋሉ? እንዴት ነው ትምህርት ቤት የሚሄዱት? እንዴት ነው ምንድን ነው የሚበሉት? በቃ የሚለው ነገር በቃ ከሰው እንደሌሉ ነገር ማለት ብቻቸው እንደሆኑ ነገር ነበር የሚሰማኝ። ያ ስሜት እናንተ ትረዱኛላችሁ፣ እናት የሆናችሁ ማለት ነው። እና በጣም ከባድ ነው በጣም እና ያን ስሜት እኔ አሳልፌዋለሁ ማለት ነው። የተወሰነችም አመት ብትሆን አሳልፌዋለሁ። ወላሂ ጠዋት ስነሳ ድንግጥ ይላል። በቃ ድንግጥ። ከዛ ከሆነ ከአመት በኋላ ታውኩት። እንዴ አሁን እኔ የሆነ ነገር ቢሆን ልደርስላቸው ነው እንዴ? ለምንድን ነው እንደዚህ እንደነግጠው? ታዲያ በቃ ስልክ በቃ ምን ልበላቸው ወላሂ እነሱ ባላገኛቸውም እነሱ አጠገብ ያሉ ሰዎች ካወራሁኝ በቃ ልጆቼ ደህና እንደሆኑ ነው በቃ ማሰብ። ደህና ናቸው በቃ አንቺን ካናገር ላገናኝሽ፣ አንቺን ካናገርኩማ ይበቃኛል፣ በቃ ደህና ናቸው ነበር የምለው ማለት ነው። እኔ በራሴ ማለት ነው የራሴ ሀሳብ ያው የውስጤን ያኔ የራሴ እና እኔ አሁን እናንተ እናት የሆናችሁ ትረዱኛላችሁ። እዛም ሆናችሁ ስደት ያላችሁ እህቶቼ ማለት ነው ልጆቻችሁ ተከታተሉ፣ ደውሉ፣ አውሯቸው። ብር ስለላክን እንደዚህ ነገር ያው ስለሚደረግላቸው ስለሚገዛላቸው ብቻ ሳይሆን ማውራት አለብን። እንዴት ነው ውሎሽ? እንዴት ነበር? ስልክ አሁን በቀን ቀን ተመችቷችሁ እንደዚህ እኛ ሀገር ዳታ እንደዚህ የሚጠቀም ሰው ማለት ነው ያ በቀን ቀን ኦንላይን ስለምንገባ ደውሉ። እንዴት ናችሁ? እንዴት ነበር ውሎሽ? እንዴት ነው? በሶስት ቀን በሁለት ቀን ደውላችሁ መከታተል አለባችሁ እላለሁ እህቶቼ። እና ያው እኔ በዙሪያዬ ካጋጠመኝ ነገር ካሳዘነኝ ነገር አንፃር ነው ማለት ነው። ይሄ ነው ተብሎ የማይወራ ለማውራት ራሱ የሚደብር ማለት ነው። ይደብራል። ይደብራል ብቻ ሳይሆን ያሳዝናል። እና እህቶቼ ልጆቻችሁ ሌላ ህይወት ውስጥ ገባን ብላችሁ ልጆቻችሁ እንዳትጥሉ ወላሂ። እንዴ ለምን ወለድን? ለምንድን ነው የወለድናቸው? እነሱ ስለምን ይሄን መጥፎ እድል በቃ ምን ልበላችሁ እኛ ወለድና ደህና ህይወት ገጠመንና ልጆቻችንን ጥለን ያ ህይወት ውስጥ ስንገባ ለምን እነሱ ያለ እንትናቸው ያለ በቃ ምን ልበላችሁ ያለ ኃጢአታቸው ለምን እንደዚህ ይሆናል? እንዴ ያ ህይወት ነው በቃ። ልጆቻችንን ከጎን መከታተል እዚህ ልጆቻችን የተከታተልን ያ ልጅ ጥለነዋል ማለት ነው። ሰው ጋር ነው ቢሆን ሰው ጋር ነው ያው አያትም ጋር ይሆን አክስትም ጋር ይሆን ምን ይሆናል? በጣም እንትን ትላለች። በጣም ጥሩ ሰው ልትሆን ትችላለች አያትም ሆነ አክስትም ምንም ማለት ነው። ግን ቢሆንም መከታተሉ አይከፋም። በኋላ ጸጸቱ ለኛ ነው ማለት ነው። የእድሜ ልክ ጸጸት ነው የሚሆንብን እና በጣም ከባድ ነው እላችኋለሁ። በጣም አመሰግናለሁ። ቪዲዮውን እስከ መጨረሻ አዳምጡት፣ ይጠቅማችኋል። የሚወዱ ቤተሰቦች
እና እኔም ካጋጠመኝ ነገር አንፃር ነው ቢጠቅም ለእህቶቼ ብዬ ነው። እና በጣም አመሰግናችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሁኑልኝ።